subscribe, share, እሺ መከራየትም መግዛትም ይችላል። ሲገዛ ዩቲዩብ እንዴት ናችሁልን? ዛሬ ደግሞ በአዲስ ቪዲዮ መተናል። ዛሬ ነው የምንሄደው ሐረር ያለ ሙዚየም አለ። እዛ ሄደን ከባለፈው የቀጠለ ቪዲዮ ነው። እዛ ሄደን ያለውን ነገር እናያለን እና ደግሞ የባህል ልብሶች የሚከራዩበት ቦታ እንሄዳለን። ካልተዘጋ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቪዲዮ ነው ተከታተሉ። ሀጂ ሙሐመድ ቱሬ ይባላል። የድሆች አባት በመባል ይታወቃል። በመንገዳችን መሃል ስንሄድ አግኝተነው ነው። እስኪ እንሂድ ወደ ቦታው። ደግሞ እንግዲህ የባህል አልባሳት የሚሸጡበት ቦታ ነው ልንገባ ነው። እዛ ገብተን እስኪ ደግሞ ያለውን ነገር ነው የሐረር ባህሎችና የተለያዩ ነገሮች አሉ። እዛ ገብተን ደግሞ እስኪ እዛ እንደምታዩት እንግዲህ የባህል ልብሶች ነው ያለው። የሐረር የባህል ልብሶች ነው ያሉት። እንደምታዩቸው ናቸው። ቀበቶች ምናምን ነው። አሁን ምናምን እንደምታዩት እንግዲህ እነዚህ ማገር ነው ነው እንግዲህ እንደምታዩት ነው። ቦታው በጣም ነው የሚያምረው። የተለያዩ እነዚህ ደግሞ የሐረር የባህል እንትኖች አሉ። የባህል አልባሳት ከልብስ ጋር ነው የሚደረጉት። እነዚህ የሚከራዩ ኪራይ ስንት ናቸው? እነዚህ ነው ኪራይ ነው 2000 እቺኛዋ ደግሞ 500 ብር ነው። እንደዚህ እንደምታዩት መግዛትም ትችላላችሁ መከራየትም ትችላላችሁ ተብላችኋል። እቺስ ምንድን ነች? የተቆላ ቡና ማስቀመጫ ነው። እንግዲህ ጥንታዊ የሐረር እንትኖች ናቸው፣ እቃዎች ናቸው። ይሄ ደግሞ ከዚህ ጋር አንድ ላይ የሐረር አርት ነው እንደሰማችሁ። ማነቃቂያ ነው የሚባለው። ማነቃቂያ ይባላል። መግረፊያ ነው። ሌላ በቃ እዛ ጋር እንትኖች ይታያሉ። እነዚህ የሚከራዩ ናቸው። የሚከራዩና የሚሸጡ ናቸው። የሚከራዩ የሚሸጡ ማለት ስሪቢስ ይባላል። ይሄ አረንጓዴ አውርድ ነው። እዚህ ላይ ልግባ። በጣም ፍቅር ነው። ይሄ እዚህ ጋር አረንጓዴ ነው። አውርድ አንዱ እንደራስ መጣ እያወረደ ይሄ የወንድ ነው የሴት? የሴት ነው። ስሪቢስ ሱሪ አለው፣ ፎጣ አለው። ሱሪም አለው ፎጣም አለው። የሴት ነው። ሱሪ ቢስከሰ ኪራይ 6000 ኪራይ 6000 መከራየትም መግዛትም ይችላል። ሲገዛ 80000 ሶስቱ አንድ ላይ ከላይ ከታችና ለፎጣ አንድ ላይ ስሪቢስ ይባላል። ስሪቢስ ይባላል። አለ ደረጃ አለ። በብዙ አይነት ከለር አለው እንደምታዩት። እቺ ምንድን ነች ማለት ነው? የሆነ እንቁ ነገር ማስቀመጥ ተከፈተ ይሄን እንቁ ታስቀምጥበታል። ታንጠልጥልታል። እንደዚህ ያሳያል። በአለላና በክር ነው ልዩነቱ። በክርና ይሄ በእንትን ነው የሚሰራው። ዋጋው 20,000 ብር ነው። ሁለቱ አንድ ሲሆን ይሄ ሁለቱ 20,000 ብር። ዋጋው እንግዲህ እንደሰማችሁት 20,000 ብር ነው ሁለቱ።
ሙሽራ ያለዚያ ተወጣ ይሄ ደግሞ የሙሽራ ነው ሙሽራ ያለዚያ ተወጣ ባህር ባህር እንግዲህ ሙሽራ ያለዚህ አትወጣም እየተባለ ነው ሂድ ወደ ላይ ወጣ ሰዎችን እያነሳ አንተ እሱም አሁን መስታወት እያየህ ጌጥ ነው መስታወት ማያ ነው ጌጥ ነው የግድግዳ ጌጥ ነው ደግሞ ለዚህ እቺስ ያንገት ማውጣት ይችላል እንደኛ ያው የሚሸጡ ናቸው እነዚህ ስንት ናቸው እነዚህ 1500 ብር ናቸው እነዚህ በጣም ነው የሚያማምሩት እንግዲህ ያረዲ ባሎች ናቸው ሁሉ ያም የኔ ፎቶ ነው ያ ፎቶ ቀርጫሪው ያም የኔ ፎቶ ነው ታያል ያሉት ብዙ ሜዳሊያዎች አሉ እንግዲህ የቤቱ ሜዳሊያዎች ናቸው ማዘር የተሸለሙት ሜዳሊያ ናቸው ብዙ በምራው ማዘር የተሸለሙት በስፌት ነው በቆዳ ለተቡጎታ በትጋሉ በሚሰሩ በቦርሳዎች ምናምን ነው የተሸለማችሁ እንግዲህ አንድ ብዙ ሜዳሊያዎች ይታዩኛል እንግዲህ በስፌት በቦርሳ ስፌት ምናምን የተሰሩ ናቸው ተብሏል እዚጋም ዋንጫ ምናምን የተሸለመችባቸው ፎቶ አለ ጠቅላይ ሚኒስትሩ ኮምፒውተር ሰጥቶኛል ይላል ያው ኮምፒውተር የተሸለመችው አለ እዛው እሺ እናመሰግናለን ማለት እና ጋይስ አሁን ደግሞ እዚህ ሙዚየም ቦታ ደርሰናል እስኪ ያለውን ነገር ነው ፍሎር ላይ ደግሞ ያለው ምንድነው የራምቦ ታሪክ ነው የእንትኑ ስም የቦታው የሙዚየሙ መጠሪያ ስም ነው የራምቦ ካናበት ያባሉ ሰዎች አሉ እንገራሙ ሰዎች አሉ ያስኪናሉ ዳም የተሳሉ ይሄ ደግሞ የአረጋኖች የተለያዩ ጌጣጌጦችን ሲሰሩ የሚያሳይ ምስል ነው። ሙዚየሙ ባለቤት ወይም ደግሞ ሙዚየሙ እሱ ስም የተሰራው ራምቦ ይባላል። ምስሉ ይሄ ነው። በጣም የሚያምር ቦታ ላይ እስኪ አሰገኝ የሞተበት ጊዜ ነው። እዚህ ጋር በእንግሊዝኛ ጽሑፍ አለ። ሁለቱም በኩል አለ። ሁለቱም ማለት ይችላል። እዚህ ጋር ደግሞ የሰከረ ማከል ግጥም ነው መሰለኝ። ግጥም ነው መሰለኝ። ያው መታያቸው ስዕሎች አሉ። እዚህ ጋር እንግዲህ ያወጡ ምስሎች አሉ እንደምታዩት ጋይስ ቦታውን ግን እንዴት እንደሚያምር ልነግራችሁ አልችልም። በድጋሚ መጣችሁ ታዩት ሙና እዩት። ቦታው በጣም ነው የሚያምረው። እስኪ ደግሞ ወደ ውስጥ ገብተን ያለው ነገር ያው እንግዲህ የድሮዋ ሀረር የሌለን የተለወጠችው እቺ የድሮዋ ሀረር ድሮ ምስሎ ነው። እዚህ ጋር የምታዩት አርጎ በር ይባላል።
የድሮ ሙስሊም ያሉበት አሁን አለ ግን ይሄ ድሮ ሙስሊም ነው። ይሄ ደግሞ ራስ መኮንን ኦልድ ፕሌስ ነው። ራስ መኮንን የድሮ ሀረር ስትሪት የሜሞሪሽ ነው። ይሄ ደግሞ የራስ መኮንን የሚሰጠው የራስ መኮንን ምክንያት ነው። ከበርቶ ነው ማርኬት ፕሌስ ነው የሚታየው። ይሄኛው ደግሞ ሞርስ ውስጥ ያለው ያሳያቸው ኦጋዴን ነው። ኦጋዴን የድሮ የማርኬት ፕሌስ ነበረ እና ወደ ኦጋዴን አካባቢ የተነሳ ፎቶ ነው። ይህም ደግሞ ግንብ ነው። ስሟን ጽፈት ግንብ ነው። በጣም ነው የሚያገኘው ቦታው በጣም ደስ የሚለው እና ራምቦ ይባላል። ይሄ ደግሞ የምታዩት እንግዲህ ሀረር ድሮ እንደዚህ ነበረች። አሁን ግን በጣም ተለውጣለች። በጣም ካለው የድሮ ፎቶ ከዚህ ጋር ያለው ቪው እስኪ የሀረር መሀከል ላይ ያለ ነው ተብለናል። ከታች ያዝጉና ሀረር መሀከል ላይ ያለ ተብለናል። እስኪ ሆና ደግሞ በደንብ የሚወስዱ እንግዲህ ጋይስ ያያችሁት ቪዲዮ ይህን መስል ነበር። በሌላ ቪዲዮ እስክንገናኝ ድረስ ላይክ፣ ሼር፣ ሰብስክራይብ እያደርጋችሁ ጠብቁን።